ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ዩቲዩብ ቤተሰቦቼ አላችሁ ወይ? አለው አልሐምዱሊላህ ረብል ዓለሚን ከኔ ሁሉ ሰላም። ዛሬ የመጣሁት ያው አንዳንድ ነገር ልላችሁ ነው። አንዳንድ ነገር ላስቸግራችሁ ነው የመጣሁት። አንድ ነገር ማስቸግራችሁ ነገር እንኳን ለረመዳኑ አደረሳችሁ፣ ለትልቁ ረመዳን እንኳን አደረሳችሁ። ሁለተኛ ደግሞ ዩቲዩብ እውነት ለመናገር ያው እያየነውም ነው። የዩቱብ አብዛኛ ልጆች በጣም ተከፋይ እየሆኑ ነው። ግን እንዴት ነው ቢደረግ? እንዴት ብናረግ ነው? በምንድን ነው የሚከፍለን? እንዴት አድርገን ነው? ቪዲዮ ቀርጸን ነው ወይስ እንዴት ነው? እስኪ ያላወቁትን አሁን በአብዛኛ በቲክቶክ የምትናገሩ ልጆች ቤታችሁ ሲገቡ እኛን እንትን ሰብስክራይብ አድርጉን ከዛ በኋላ እኛም ቪዲዮ አይታችሁ እንትን ትላላችሁ፣ ኮሜንት ጻፉልን ትላላችሁ። ግን ወፍ የለም አትመልሱም። ሁለተኛ ደግሞ ያው ይሄንን ቪዲዮ እስከ መጨረሻ ይዩት፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ዩቲዩብን አበረታቱኝ። ያው አዲስ ነው የከፈትኩት እውነት ለመናገር ግን ያ አንድ ነገር ማስቸግራችሁ ነገር ማለት ነው። ያው አብዛኛ ዛሬ ላለቅስ ማለት አይደለም የመጣሁት ሎክሳችሁም አይደለም የመጣሁት በትትና ማለት ነው። በቃ ያው የመዳን ቤት ሰርታችሁ ያያችሁት ብቻ ልትረዱኝ ያላችሁ ብዬ ተስፋ አረጋለሁ። አብዛኛ እውነት ለመናገር በጣም ይከብዳል፣ እውነት በጣም ይከብዳል። ግን ሰው የሚደርሰውን ነገር ሰው የሚደረገውን ነገር አድርገን ያው አበረታቱን ስንላችሁ ብዙም ደስተኛ አይደላችሁም። ገብታችኋል አይደል? ያ ስለሆነ ማለት ነው አንድ ነገር የምነግራችሁ ነገር አብዛኛ የኛ ልጆች እውነት ለመናገር በጣም እጃችሁ ያማችኋል። ለምን? አበረታቱን፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ጻፉ ብላችሁ ታልፋላችሁ። ግን መተን ቪዲዮውን እስከ መጨረሻ አይተን ደስ ካል ላይክ አርግተን ሰብስክራይብ አርግተን እንወጣለን። ግን እናንተማ የሚጨፍረው በቃ ምን ልበላችሁ፣ ያንን ነው የምታበረታቱ። አሁን እኔ የምላችሁ ይኸው ረመዳኑ ነው። በዚህም ረመዳን ይሁንባችሁ። ሰብስክራይብ አርጉኝ፣ አበረታቱኝ፣ ላይክ አርጉ፣ ቪዲዮውን እስከ መጨረሻ እዩት። ማንም በቃ ወገን ለወገን ደራሽ ነው። ድረሱልኝ። በቃ እኔ ከበደኝ።